ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ምህረት ነኝ ከምህረት ቲዩብ። ያው ከዚህ በፊት ጥያቄዎች አንስታችሁ ነበር። እንግዳ ለምን አጋብዥም፣ ለምን እናትሽን ፕራንክ አታረጊም፣ ብቻ ብዙ ኮሜንት ነው የሚደርሰኝና ፕራንክ ማድረጉ ትንሽ ይቆየን አይመስላችሁ? ማለት አንደኛ እናቴ በጣም ለፕራንክ ቅርብ አይደለች፣ ትነክተኛለች። ያው ምስክር ታሽጌ ትክክለኛ አማኑኤል ነው የምገኘው። ደግሞ ዝም ብሎ ሆስፒታልም አይደለም፣ የአእምሮ ህሙማን ነው የምትወስደኝ እንጂ ምን ያጋጥማት ነው ፕራንክ ሳንቲም ምናምን የምትለኝ እና አትወድም። ሚዲያንም የምትወድ አይነት እናት አይደለችም። ግን ጓደኞቼ ሆስት አላረግም ኢንተርቪውም አይደለም፣ ግን ጓደኞቼ ስለ ምህረት ምን አሉ እስቲ ምን አሉ የሚለውን እናንተ ያው መጀመሪያ ጓደኛ አለሽ ወይ ነው ያላችሁኝ፣ እና እኔ ብቻ ነኝ አው ያልኩ ያለሁት። እንዴት ነው እዚህ ደርሰሽ አሸመጥሽ? ከፍዬሽ ነበር ባይዘው ተከፍሎኝ የመጣሁት ማለት ይከብደኛል። ጥያቄ አታጭሩባቸው፣ ምክንያቱም ሰዎቹ እንዲሁ ራሱ እያመኑ አይደለም። የኔን ጓደኛ አለሽ ወይ የምር ጥያቄ ነው። አዎ ጓደኛዬ ናት። በቁጥር በእድሜ አስቀምጪ ካላችሁኝ የ3 ዓመት ጓደኛዬ ናት። እንዴት ነው ጓደኛ ለማለት ብቁ ነው? በየቀኑ የምንገናኝ ጓደኛ ማቾች ጭምር ነን። ይሄ በስራ አጋጣሚ ነው ጓደኛዬን ነው ብዙ ጊዜ ላለው በስራ አጋጣሚ ያገኘነው ሰው ሁሉ ወዳጃችን አይደለም እላለሁ። ግን ደግሞ የራሳችንን ሰው የት ልናገኝ እንደምንችል አይታወቅም። እዚህ በተለያየ መንገድ ሰዎች እናፈራለን። አፍርቼሽ ነው እንዴ? ተሽኝ አይደል? በቅደሽ ነው ተፈራርተን ነው። እስቲ ላስተዋውቃት። ራስሽን አስተዋውቂ ልላት ፈልጌ ነበረ። ዩቲዩበር ናት። ሊንኳን ከታች እናስቀምጣለን። እናት ግድ ይላል። ራስሽን አስተዋውቂ። ሰላም እንዴት ናችሁ? ስሜ ራሄል ተክለብርሃን ሞኮ ይባላል። ከናያቴ ነው የምነግራችሁ። 29 ዓመቴ ነው። የ1 ዓመት ታላቅ ነኝ። በእድሜ እየመረጠች ነው ጓደኛ የምታደርገው እና 29 ዓመቴ ነው። ትውልዴ እዚሁ ጅማ ነው። ተምሬም የጨረስኩት እዚሁ ጅማ ዩኒቨርሲቲ ነው። ንገሪያቸው እንጂ ተምሬ የጨረስኩት በእኔ እኮ ተምሬ እስከ 9 ነው የጨረስኩት። የ9ኛ ክፍል 9ኛ ዙር ተማሪ ሳልሆን እግዚአብሔር አድኖኛል። ግን ተናገሪ። አዎ እዚሁ ጅማ ዩኒቨርሲቲ ነው የጨረስኩት በሃይድሮሊክስ ኢንጂነሪንግ የመጀመሪያ ዲግሪን የወሰድኩት። ከዛ ነው ከዚህ በኋላ የመቀጠል ሀሳብ ስላለኝ ነው የመጀመሪያ ያልኳችሁ። እና ባለትዳር ነኝ። የአንድ ቆንጂዬ ሴት ልጅ እናት ነኝ። ከዚህ በላይ ምን የራሴ ቢዝነስ አለኝ። ሌላ ምን ነበር? እኔ ከራሳት ጓደኛ እንዳለኝ ልነግር ነው እንጂ አንቺን ላስተዋውቅ አይደል? እንዴ ተዋወቅሻቸው እኮ እዚህ ቤተኛ እንዳትሆኚ ጭራሽ እሷን አምጪ እንዳትሉኝ። እና ይህን ይመስላል በአጭሩ። ደግሞ በደንብ ሰፋ እንዳደረግላችሁ ከፈለጋችሁ በእኔ ዩቲዩብ የተማረ ግደለኝ በእኔ ዩቲዩብ ቻናል መታችሁ ሙሉውን መስማት ትችላላችሁ። ስለኔ ነው በቃ ምላችሁ። እሺ ምህረት አታስወራኝም። በቃሽ እያለችኝ ቀስ ብላ አላልኩም፣ ግን ደጋግሜ የእሷን ቤት ተጠርቼ ነበር። ተሸውጃለሁ በጣም በብዙ ጥያቄ። አፋጠጥኳት የሚያስብል አይነት ጥያቄ ተፋጥጬ ያለው። ሊንኩን ስለማስቀምጥ ገብታችሁ የምር እዩ፣ ብዙ ታተርፋላችሁ። ያው እኔ ቤት እንደምታውቁት ከኖርኩት እንጂ ከተማርኩት አይደለም። ስለዚህ የተማረችን በራሷ ቤት ትነግራችኋለች። በደንብ ሰዎች በመማራቸው የምደሰት ደግሞ ሰው መማር አለበት ብዬ የማስብ ሴት ነኝ። ሁልጊዜ ከ9ኛ ክፍል አቋረጥኩኝ ወይ ደግሞ አቆምኩኝ ስል በቅቶኛል እያልኩ አይደለም፣ ግን ስለ ኢንጂነሪንግ ራሱ ከኢንጂነሮች እሰማለሁ። በደንብ ነግራኝ አታውቅም እሷ እንኳን። አይ ግድ የለም። ግን በራሷ ዩቲዩብ ቻናል ልትመጣ ካሰበች ቆይቷል። ለሁላችሁም ግን ይሄ አንድ የሆነ አይነት ማንቂያ ደውልም ጭምር ነው የሚሆነው። ካሰብን ያሰብነውን ነገር ለመጀመር ምንድን ነው የሚያስቆምን? ማለት ስልክ ነው፣ የምንጠቀማቸው ማቴሪያል ናቸው፣
ድፍረት ነው፣ ፍላጎት ማጣት ነው፣ ኮንተንት ማጣት ነው። አንዳንዴ ሁሉ ነገር ኖሮ ግን አክሽን አንወስድ። ራሄል አሁን ከነሱ መሀል አንዷ ናት። እኔን የፖድካስት ሀሳብ አሁን በእኔ ዩቲዩብ ቻናል እንግዳ ትሆኛለች ድሮ ስትለኝ ምን እላታለሁ? ግለሰብ ይከፍታል ሁሌ ነው የምለው እና ከፍታ አይደለም ያሳየችኝ፣ እኔ ነኝ የተከፈተ ቤት አንኳኩቼ ሄድኩኝና ለምንም ነገር እኛ እናስፈልጋለን፣ ወደፊት ለመምጣት እኛ ነን የምናስፈልገውና ግን ጊዜው ደርሶ ምናልባት ጊዜውም ላይሆን ይችላል ያኔ ዩቲዩብ ለመክፈት በዛም ብዙ ጊዜ የምንጽናናበት ነገር አናጣም። በጣም በኢነርጂ ይሄ ባህሪያ ነው። ይሄ ባህሪያ ነው። ሰውኛ ባህሪ ያጠቃታል ሰው አይደለም። ግን እኔ እግዚአብሔርም ማለት ነው ማለት በቃ ወደ አይምሮ ላይ ክሊክ ያደረገ ነገር አለ። ሰዎች የምር ምህረት ጓደኛ አላት ወይ ብለው ጠይቀውኛል። እስቲ ካንቺ አፍ አስከጂኝ የተከራየሁሽ ጓደኛ ነሽ ወይስ ጓደኛ ነሽ? ወደ ቁም ነገር ስመጣ የምር እኔና ሜርሲ ብላት አይደብራችሁማ? ምህረት ስል ያራኳት ስለሚመስለኝ ያው እሷ ራሄል እያለች ነው የምጠራኝ። ይሁን ግን ሪች ሜርሲ ይህን ነግሬያት አላውቅም። አሁን የምነግራችሁ ነገር እና ወደኛ ህንፃ ኮፊ ሾፕ አለኝ። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ወደ እኛ ህንፃ ስትመጣ ማለት ነው ለብሳ የመጣችው ልብስ አይምሮዬ ላይ ያለ እስከዛሬ እና የምሬን ነው ብላችሁ አይምሮዬ ላይ የሚገርም ቀይ ሆት ፓንት ነው ያደረገችው። ሽጫለሁ የልብስ ሳጭ ነገር በቃ። ከዛ በኋላ ሂል አድርጋለች እና ኮት ነገር ይመስለኛል አይ ቲንክ ቦርሳዋን ይዛለች። በቃ ማለት እንዲህ ለሚያየት ሰው በጣም ከለሯ ምናምን እኔ ለመጀመሪያ ጊዜ ነው ወደኛ ኮፊ ሾፕ ስትመጣ ያየኋት እና በጣም በቃ ተመስጬ ነበረ። እንዴ እቺ ልጅ ከዲያስፖራ ነው የመሰለችኝም የምሬን ጌታን እውነት የምሬን ስነግራችሁ ማለት ነው። መጣች። ከዛ በኋላ አንድ የስራ ባልደረባ ያለ ከሱ ጋር ነው የተዋወቁት። ከዛን ምንድነው ብዬ ጠየቅኩት። አይ እዚህ ልብስ ቤት እየከፈተች ነው ቦንዳ ቤት ምናምን አለኝ። ከዛም በቃ ሰዓት ደስ ይለኛል ምናምን ትመጣለች፣ እንዴት ናችሁ ምናምን ብላ ትገባለች። ከዛ በኋላ ያለውን አላስታውስም። ከዛን ከፈተች ሾፓን ከፈተች እና እኔ ባይዘዌ እንደዚህ ሰው የመቅረብ ምናምን ብዙም ልምዱ የለኝም። እንደዚህ ገፍቼ ምናምን ግን ለምን እንደሄድኩ አለ ቀጥ ብዬ ሱቃ ሄድኩኝ ማለት ነው። አልነገርኩሽም? አታስታውሰውም ሙላ ማለት። ከዛ ሄድኩኝና እንዴት ነሽ ምናምን እያስተካከለች ነበር። ቀና ብላ እንዴት ነሽ ሃይ ምናምን አለችኝ። ከዛ ላግዝሽ ምናምን ስላ ተኮሳተረችብኝ። አይ ችግር የለውም ምን ያስተካክለዋለሁ ምናምን ስትል ደነገጥኩኝ። ወይኔ መምጣት አልነበረብኝም ምናምን። በቃ አጋሽ ስትፈልጊ አለን ጥሪን ምናምን አልኳት። ኦኬ እሺ እና ታመሰግናለሁ አለችኝ። ወረድኩኝ ማለት ነው። ማለት በቃ ምን አይነት ሰው ናት? ወይኔ ዛሬ ተኮሳትራ ነው ያለችኝ። ብዙም አልተግባባንም። ከባልደረባዬ ጋር በደንብ ተግባብተው ነበር ማለት በቃ በስራ ምንም። ከዛ በኋላ ፕሮሞት ማድረግ ጀመረች። በቃ እንዲህ እዚህ ቦንዳ ቤት አለኝ ነው ምናምን። ከዛ በኋላ ነው እንግዲህ ተወቃችን። እኔም እየሄድኩኝ ልብሶችን እያየው ምናምን በደንብ መግባባት ጀመርን። የምር ስቀርባት መጀመሪያ ቀን ያየኋት የተኮሳተረችብኝ ምረት አልነበረችም። የምር በጣም ንጹህ ልብ ያላት እና በጣም ሰፖርተር ማለት እንዴት ብዬ ልንገራችሁ። እኔም ብቻ አይደለም ባይዘው ጓደኛዋ ስለሆንኩ ሳይሆን ኤቭሪባዲ እሷ ጋር የሚመጣ ሰው በርቱ እንዲህ የምክር አገልግሎት ነው። ስራ ትታ የምክር እመጣለሁና የሆነ ሰዓት ስመጣ ቁጭ ላይ እያወራች በቃ እንዲያድርጉ እንደዚህ ኦኬ እሺ በቃ እያወራ እሺ አውሩ ምናምን ብዬ ነው የምወጣውና ይገርመኛል። ሰው እንዴት ነው እንደዚህ ኢነርጂ የሚኖረው? ለሁሉም ሰው ፖዚቲቭሊ እንዲህ ብታደርጉ፣ እንዲህ ብትከፍቱ፣ እንዲህ ብትሰሩ እኔ በራሴም አልችልም፣ ግን በጣም ነበር የምር የሚገርም ጸጋ ነው ያላትና
በጣም ተግባባን። ላይክ እንደ ፋሚሊ ማለት ነው። በጣም አብረን ጊዜ ማሳለፍ ጀመርን። ኤቭሪ በሁሉም ነገር ሰፖርት ታደርገኛለች። በጣም በቃ አይዞሽ በርቺ፣ ወደፊት ታሪኮቿን ስነግረኝ ባይዘወይ አንዳንዴ ቁጭ ብለን እናለቅሳለን ረጅም ሰዓት ማለት ነው። ጌታን እንባችን በቃ ማለት አልቃሻ ነኝ እኔ ግን እሷንም ደግሞ ሳያት በደንብ ነው የምታለቅሰው። በቃ ቁጭ ብለና በእናትሽ ያለ ፕሮግራም ያታስለቅሽኝ ምናምን ብያት ነው የምናልፈውና ይገርመኛል። እኔ ከሜርሲ በፊት ሰው በእንደዚህ አይነት ላይፍ ውስጥ ያልፋል ብዬ የምር ማለት ነው እውነት ስነግራችሁ ማለት እያንዳንዳችን የራሳችን ላይፍ ፓዝ አለን። ግን የኔ በጣም በቃ እንዲህ ሆኜ ምናምን ብዬ የማስበው ነገር ልክ እሷ ስታወራ ይቀልብኛል። ማለት ምንድን ነው ይሄ ከባድ ነገር ነው እንዴ ይሄን እንኳን እሷ አልፋ እስከ ማለት ደረጃ ነበርና ኤቭሪ ነገር ነው የምናወራው። በጣም በቃ ከእሷ ጋር መዋል በደንብ ለእኔ ኢነርጂ ይሰጠኝ ነበር። ማለት መቻልን እንደምችል ሁላ ያሳየኝ ነበር እና አብረን እንውላለን ብዙ ነገሮች እንዲስኬት ቀልድ ሲጀመር ይሄን ያክል አሁን ስንስቅ ምናምን አይታችሁን ማለት ኢንጆይ እናደርጋለን በጣም። ከዛ ባለፈ ግን በጣም ሞሮፍ ጊዜያችንን በሲሪየስ ነገር ነው አይደል ምናሳልፈው። በደንብ ስለ ፋሚሊ ነው። በዚህ መሀል አላቋርጥሽም ብዬ እንጂ እኔ ራሱ የምትገርሚ ተናጋሪ ነሽ ዛሬ አይደል እንዴ? እሺ አንቺ አታሳፍሪኝ። ያክብራው ያለ ነው የምታወሪው። ታሳግንተ በእናትሽ መልሽ አይደልሽ? እኔ እውነት የምር አላበኝ ማለት ጥያቄዎች ሳልጠይቅሽ ያናድዳለካ ማለት አሁን ጠያቂ ሆነሽ ቁጭ ብለሽ ልጠይቅ ያሰብሻቸው ልጠይቅ። አሁን ቀጣይ እስቲ እንደ ጓደኛ ምን አይነት ጓደኛ ናት እየመለሽን ምንድን የምጠይቀው ማለት በነገራችን ላይ ብዙ ሰው ነው የስቶሪ ቴለር የሚሆነው እና አንደኛዋ እዚህ ቁጭ እንዲህ እያልኩኝ ነው እኔ ማውራት የምችል ሰው አይደለም። ኧረ አሁን አቃተኝ እኮ አሁን ምንድን የምጠይቅ ቀጣይ ምን እጠይቃለሁ ምን እጠይቃለሁ? የምር ሜርሲ ናት። የምር ከልቤ ነው ደግሞ ባይዘዌ ይህን ስላችሁ ከልቤ ነው እምላችሁ። ማንም ሰው ከኔ ጋር መጥቶ እኔ ጋር ያለ ሰው ለእኔ ቅርብ ያለ ሰው ስለ ሜርሲ ማያውቅ የለም ከፋሚሊ ጨምሮ ማለት ነው። እና ሺዝ በጣም ናይስ ማለት ኢቭን እንዴት ነው ገደብ ታውቃላችኋል ስትሰጥ እስከ ጥግ ድረስ ልግስን ማለት እንዴት ነው ላይፍ ሼር ማድረግ ታውቃላችሁ። ላይክ እንደዛ ነው ማለት ምን አገባት ስለዚህ ጉዳይ ሁላ እስክትሉ ድረስ ማለት ያን ያክል ነው የእናንተ ወይ የኔ ነገር እንደራሱ አድርጋ ማለት ነው። እና በዚህ አጋጣሚ አምሶ ላኪነት በጣም ነው እንትን ነው ድለኛ። አይ አንቺ አላማሽ ስራሽ ይፍረስ። አላማዋ ገብቷችኋል እናንተ ትረዳላችሁ። ከኦዲየንሶች የኔ ቤተሰቦች ታውቃላችሁ እንትን ነው አሁን ምን መሆን ጀመርኩ መሰላችሁ ማለት የሆነ ማለት ትላንት በተጎዳ ልብ ውስጥ መኖር በጣም ሉዝ ማድረግ እንደሆነ ገባኝ። ማለት ከዚህ በኋላ ሰው ምን ያደርጋል ወደሚለው ብንመጣ የሚያሳጣን ብዙ ነገር እንዳለ አየህ። ቅድም በቃ አውርቼ ነበርና እኛው ራሳችን እንደምናጣ ማለት አንቺን አሁን አጣ ነበረ በዛኛው ማንነቴ ብቀጥል ኢግኖር ባረግ ሰዎችን ባላቀርብ ደግሞ የመጀመሪያ ጊዜ አንቺን ሳቅሽ በጣም ፊትሽ ያስፈራል ያላለኝን ሰው ግን ማስታወስ አልችልም። እውነት ማለት ጌታ ሁሉም ሰው እንትን እንዴ ቀልደኛ ነሽ እንዴ ማለት ታስፈሪኛለሽ ስትመጪ ስሄድ መንገድ ላይ በጣም ኮስተር ብዬ ነው የምሄደው። ለምን እንደምል እራሱ አላቅም ለምን እንደመኮሳተር አላቅም። ግን በዛ ልክ የሆነ ዛሬ አንቺ አልሽ አይደለም ሁሉም ግን ብጠይቃቸው ይህንኑ ነው መጀመሪያ የሚሉ ወይ በፍጹም ሳቅሽ እንደዛ አይነት አልሆንሽም መጀመሪያ እንዳየውሽ አይነት አልሆንሽም ነው። ሁለተኛው ደግሞ የራሴ ያስገረመኝ የኔው ባህሪ ላግዝሽ ስባል በጣም በቃ ማለት እርዳታ ሞድ ነኝ ማለት ሰው ሊያግዘኝ ከሆነ ወይ ደግሞ ሰው ጋር ሄጄ ዝም ማለት ማልወድ ነኝ። አሁን ቀድማችሁ እናንተ እዛ ህንፃ ላይ ስለነበራችሁ እንጂ እኔ በቀድም ለማስለመድ እንትናን እንደዚህ ያለ እኮ ምናምን ለማለት በጣም ቅርብ ነኝ። ስለዚህ ሰዎች ወደ እኔ ጋር ሲመጡ ሪጀክት ያደረኩት መንገድ ያስገርመኛል። ማለት የመጀመሪያ ቀን እኮ እንትን ስልሽ እንዲህ ነው ያልሽኝ ምናምን ወይ ደግሞ ተቆጥተሽ ነው ያልሽኝ የምር ሌላም ሰው ብሎሻል። በጣም ብዙ ሰው አሁን ስም ሜንሽን ማድረግ ላይ ያስፈልግ ይችላል ግን በቃ እንደዛ ነው የሚሉ ሳቅሽ የመጀመሪያ ቀን እንደዛ አይደለሽ። ሁለተኛው ደግሞ
አለባበሴን ሰው ኖቲስ ያደርጋል ማለት በሚገርም ሁኔታ ያንን ሱሪም ያንን ኮትም ምናምን ሽጫለሁ ታውቃለች። ከዛ በኋላ የሆነውን አለባበሴ ግን በስራ ዲሲፕሊን በስራ ህግ ማምነው ነገር አለ። እነሱ ህንፃ ስሄድ ማንም ሰው አያውቀኝም። ከታች ከዝናለችኝ አክስቴ ልጅ ከሷ ውጪ እኔን የሚያውቀኝ የለም። ሙሉ ቢልዲንጉ አያውቀኝም። እንደ ጅማም ደግሞ ጅማ አልነበርኩኝም። ሲቀጥል ደግሞ 6 ወር በስራ እንደቆየውኝ ነው ሽፍት ያደረኩኝ። ሌላው ደግሞ 3ኛ ፎቅ ላይ አይደለ የኔ ሱቅ እና ሰው ግራ ገብቶታል። እንዴት ከላይ 3ኛ ላይ ሆና ልብስ ቤት የለም ምንም ማደፍሬ ማወራው ጅማ ላይ 3ኛ ፎቅ ላይ ልብስ ቤት አላውቅም ነበር የለምም ነበር። ስለዚህ ስመጣ የሆነ ቫይብ መፍጠር ፈለኩኝ። በጣም ኮት አደርጋለሁ። እውነት ነው ሂል ጫማ ቋቋ ድምፁ ጫማ የራሱ ቀይ ነበር። ቀይ መሆኑን እንትን ሆት ፓንቱ ረጅም ስለነበረ አላስተዋልኩም። ከቨር ያደርጋል ቀይ ሆት ፓንት ነው ምናምን ይሄ በጣም ኤሌጋንት የምንላቸው ምናምን ያንን ቫይብ መፍጠር ፈለኩ። ማለት ተቀባይነት ለማግኘት ነው። አሁን የሆነ ቢዝነስ ላይ ኦነር ብላችሁ ውስጥ የሆነ ሰው ሲመጣ ለመጀመሪያ ጊዜ የዚህ እንትን እኮ ባለቤት ሲባል ምን ስለው ነገር አለ በጭንቅላታችን እና 3ኛ ፎቅ ላይ ስወጣ ኢነርጂ ነበረኝ። ማለት በቃ እችላ ሰዎች ይመጣሉ እኔ ካለው አሉ ምናምን አከራያችን ማናጀር አለውና ሲያዋውለን እኔ ምልሽ ግን አይከብድሽም እንደምክር ትልቅ ሰው ስለሆኑ 3ኛ ፎቅ አይከብድሽም ምናምን ሲሉ መልሴ የነበረው በጊዜ እኔ በጣም ብዙ ክላይንቶች አሉ ከስተመሮቼ እንኳን እዚህ አባጅፋር ተራራ ላይ ይመጣሉና ብዬ መሰከሴን እስካሁን ያወራሉ። እንትን ነኝ ፕላስ ደግሞ እሷንም እንደገና ፓርትነሯንም አውቃቸው ነበር። ትንሽዬ ኮፊ ሾፕ ነበራቸው። ከዛ እኔ በምገባ ሰዓት እንደውም የሆነ ስቴፕ አድጓል። ጅማ ላይ ያልተለመዱ ነገሮች ይዛሉ ምናምንና እሷም ግን ፊቷ ቅርባት ከብዙ ሰዎች ጋር አላያትም። የሆኑ ሰዎች ቫይብ አለ ብዙ ጀማ ግሩፕ ያላቸው የሆነ ክሩ ውስጥ ምናየው እነዛን ሰው መቅረብ ፈታኝ አይሆንብንም። ብዙ ጓደኛ ያለው ሰው ጋር ሄዶ መቀራረብ ምንም ጓደኛ ላያረገን ይችል ይሆናል ግን እኛን አክሰፕት ያደርገናል። ይሄ ቶሎ አዲስ ሰው የሚቀበል ሰው አለና እሷ እንደዛ አልነበረችም እና ስታስተናግድ ማስተናገድ ነው መሄድ ነው ምናምንና መታስጠይቀኝ ምናልባት ደንግጬ ነው ሊሆን የሚችለው በትክክል አላስታውስምና ከዛ በኋላ ግን ጓደኝነት ይሄ የሀሳብ ልጅነት ነው ማለት አንዱ ሌላውን የሚወልድበት ነው። ሀሳብ ካልተስማማ የሆነ ሰው ጓደኛ ሊሆን አይችልም። አብሮ አደግ ሊሆን ይችላል፣ የአንድ ሰፈር ሰው ሊሆን ይችላል። የሆነ ብቻ ብዙ ስም አለው እኮ ከጓደኝነት በዘለለ ይሄ አብሮ አደጌ ናት የሰፈር አቃት አለው ግን አንተዋወቅም። የሰፈር ልጅ ስለሆነ አንተዋወቅም። ጓደኝነት ከዛ በጣም ያለፈ ነገር አለው። በጣም እኔ ሪስፔክት ማረገው ነገር ነውና ሉዝ ማረግ አልፈልግም። ሰዎች ሪሌሽንሺፕ ፌል ሲያደርግ ድጋሚ መሞከር አይደፍሩም። ትዳር ዲቮርስ ሲያደርጉ ማግባት ይከብዳቸዋል። ጓደኝነት ሲበላሽ ግን ጓደኝነት አለመመስረት ጤንነት ነው ብዬ አላስብም። እና ሰው አትርፍ ያለው በቀደምም ብዬ ነበር ፍጹም ጋር የሆነ ጊዜ የሆነ ሰው አተናል። እኛ ማቹርድ ስላልሆንም ሊሆን ይችላል ወይ ደግሞ ተምረን እንድናልፍ የሚፈልገው ነገር እግዚአብሔር ይኖራል። ስንማር ነው ቫልዩ የምናውቀው። ጓደኝነት ምን እንደሆነ የገባኝ በጓደኝነት የደረሰብኝን ነገር ስለማቅ ነው። ስለዚህ ቅድም ደግሞ ሰፖርቲቭ ናት ላለችው እንደዛ አይደለም። የሚመጡን ሰዎች ግን እንደዛ ናቸው ማለት ሊቀበሉ ዝግጁ ናቸው። ለምሳሌ ልብስ ሳሳይ የሚንቁሽ ሰዎች አሉ። ለምሳሌ መጀመሪያ ሱቁን ስከራይ ያንን የሆነ አክት አረኩና ፋይናሊ እኮ በሆነ ቀዳዳ ቱታ በሆነ 2 አይነት ሸበጥ ጫማ ከሆነ ቲሸርትና ከሆነ ሻሽ ጋር መሆኛ አውቃለሁ። ስለዚህ የመጀመሪያ ጊዜ ተቀባይነት ለማግኘት የሚሄድባቸው መንገዶች እኔ የሚያስገርሙኛል። ከዛ በኋላ ኖርማሊ መውረድ እችላለሁ። ግን የምር ከጠየቅሽ መጨረሻ ላይ ምንድነው አላማሽ ብለሽ ካሰብሽ ያቺ መጀመሪያ ቀን ያየሻት በጣም ፎርማል የምትወድ ምናምን ያቺን ሴት መሆን ነው ህልሜ። የሆነ ኦፊስ ውስጥ ያለች ከዛ የሆነ ነገር ማኔጅ የምታረግ ብዙ ነገሮችን ኮንትሮል ማድረግ የምትችል ከብዙ ሰዎች ጋር መዋል የምትችል ደረጃ ማታይ ጾታ ማታይ እድሜ ማታይ ሴት መሆን እፈልጋለሁ። እንዳልሹ በኋላ ላይ ነው እድሜ 29 መሆኑን የሰማነው። ደግሞ ሌላው ተጽዕኖ ምንድነው ሰዎች እኔን እያወቁኝ ሲመጡ ሁሌ እድሜን ከማውራት የተነሳ መሰለኝ በእኔ ዙሪያ ያሉ ሰዎች የምር ከነወሩ ከነቀኑ ነው እድሜያቸውን ማውቀውና እና ተሳሳትኩ ትክክል አይደለም ወይ? በጣም በጣም የአንድ አመት ታላቅሽ እንደሆነ ወቅ የሚገርማችሁ ማለት ነው
መናገር ተናገር ታውቃለችና የሁሉንም ሰው እድሜ ታውቃለችና እሷ ፊት መዋሸት አይታሰብም። የሰፈር እኔ የራሴ ራሱ ይከብደኛል እምላችሁ ማለት 19 ብዬ መጨረስ ይከብደኝ። እንትና እኮ በ19 ምን 84 ያዲግ በገባ ወጣ እያለች ማለት ግንቦት ወር ነው የተወለደች። በጣም ነው የሚገርመኝ። እንዴት አስታወሽ? ቁጭ ብላ ካልኩሌት ታደርግልኛለች እንደዚህ እና በዚህ አጋጣሚ የማስታወስ ችሎታውንም ሳላደንቅ አላልፍም። እና ጨርሻለሁ እንዴ? አልጨረስኩም። አዎ አልጨረስኩም፣ ገብቼ ነው። አዎ በማል ፊውቸሪንግ ከበደኛ እንዴ ከማልቀስ ይሻላል። እና በጣም የምር ይህን 3 ዓመት ደስ የሚል ቆይታ ነበረ። ማለት እኔ ይገርመኛል የራሴ ባህሪ እንዴት ነው፣ ሰው ቶሎ እፈራለሁ። ሪሌሽንሺፕ ከዚህ በፊት ሪሌሽንሺፕ እንዲህ ጓደኝነት ምንም ላይ ነበርኩና አሉኝ ጓደኞች በጣም መወዳቸው በጣም ስቲል በጣም አብረውኝ ያሉ ጓደኞች አሉኝና ያው ጊዜ ያራርቃል። አብረን የተማረን አብረን አሁን አንቀጥልምና በጣም የምወዳቸው ጓደኞች አሉኝ። ግን መጎዳት የሚፈራ ሰው ታውቃላችሁ፣ ድንገት በቃ ሉዝ ማድረግ በጣም ፊል ያስደርገኛል። ሉዝ ማድረግ አልወድም። ቶሎ ምከፋ አይነት ሰው ነኝና ሪሌሽንሺፕ ለዛ ነው የምሸሸው። በቃ ያሉኝ ይበቁኛል እነሱን ጠብቄ ምናምን አይነት ምል ሰው ነኝና ከሜርሲ ጋር እንዴት እንደዚህም ዲፕ እንደተቀራረብኩ አላውቅም። አንዳንዴ ህይወትና እግዚአብሔር እንዴት እንደሚመራችሁ አታውቁም። እና ምላችሁ ነገር እግዚአብሔር የእናንተን ነገር ከሚያስቀጥል ሰው ጋር ያገናኛችሁ ነው ምላችሁና አሜን። ምርቃት 29 ዓመቷ ነው ብላችሁ አሜን ሳትሉ አሜን ብላችሁ ጻፉም ብላለች በሆዷ የምር ማለት በሆዷ። እሺ ይሄ ሆዷን ሰሞኑን እና በጣም ነው ማከብራት፣ በጣም ነው መወዳት። ለኔ ሁሌም ፖዚቲቭ ነች። እና እስከዛሬ በ3 ዓመት ጊዜ ውስጥ ተቀያይመናል አይደል? 1-2 በጭራሽ እንትን ብለን እናውቃለን። የምር በሐሳብ በጣም ተጋጭተን እናውቃለን። ከዛ ባለፈ ደግሞ አሳዝነሽኝ አስለቅሰሽኝ ታውቂያለሽ። ማለት እንትን አይደለም ሰዎች ለምን አይረዱኝም የሚል እንደውም አይደለም ማለት ሰው ስላልተረዳኝ ለምን አልተረዳኝም አልልም። በትክክል ወይኔ ያላስረዳሁትም ብዬ አስባለሁና የሆነ ጊዜ ላይ ግን እሷ የተረዳችው መንገድ እንድል አድርጎኛ በጣም ተበሳጭቼ እሷ በሌለችበት አልቅሼ እንደውም አልፈልግም ማለት ብቻዬን ነው ያው ዲሳይድ ማድረገውና አልፈልግም ከነገ ጧት ጀምሮ ምንም ሞራድም የሷ ኮፊ ሾፕ እኔ ምንድን ሄድኩ ማለት እኔ ለሷ ምንም ካልሆንኩኝ ወይ ደግሞ አንዳንዴ አለ አይደለ በውስጣችሁ ስለሱ የሚሰማችሁን ነገር ሰውየው ያውቃል የምትሉት ሰው ማለት አሁን ባለንበት እድሜ ብቻም ሳይሆን ጓደኝነት እንደ ካልቸር ኢትዮጵያ ውስጥ በጣም ነው እኮ የምወድሽ በጣም እኮ ነው ላንቺ ቦታ ያለኝና አንባባል ከዛም በልባችን ነውና በልቤ ውስጥ ያለውን ለምን አልተረዳችም ሳይሆን መሄዳቸው ወስዳቸው ውሳኔዎች መሄድባቸው መንገዶች ታውቃለች። ፕላስ ምን ጓደኝነት ላይ ምን አከብራለሁ መሰላችሁ እሷ የግል ጓደኞች አላት እኔም የግል ጓደኞች አሉኝ። ሚቹአልም እናቃቸው ሰዎች ይኖራሉ። መታ ስለሆኑ ሰዎች ኔጌቲቭ ነገር አውርታኛ አታውቅም ማለት የምር አንድም ቀን የሆኑ ሰዎች ቀላቅለን ምናልባት ይሄ እንደ ሀገር የሚወራ ወሬ ካለ አብረን እናወራ ይሆናል እንጂ ግለሰብ ለይተን ይሄ በቃ ሐሜት ነው የሚባለው በጣም ብዙ ጊዜያችንን የምናጠፋው በግላችን ጉዳይ ነው ማለት በግል ጉዳይ ላይ ለምን እንደሆነ አላውቅም። አሁን ብዙ ጓደኞች አሉኝ ካሉኝ ጓደኞች ማለት የሚመጡ ምናወራ ሊኖሩ ይችላሉ። ግን ከአንዳንድ ሰዎች ጋር ማወራው የሆነ አይነት ወሬ አለ ራሴን ራሱ ምን ይሄ ሁሉ ሰዓትና ባለቤቷ እየጠራት ወሬያችን አያልቅም። ደረጃ እያወረድን ከዛ ቀና ብለን ምናምን እያወራን ነውና እደነግጣለሁ። እንዴት እየታዘበኝ ማለት በቃ በጣም ያንግ አብሯት ያደገ ምናምን ጓደኞቿን በቅርቧ ያሉትን የሚያውቅ እሷንም የሚያውቅ ይመስለኛልና እኔ ጋር ስትመጣ ወረኛ እንደምትሆንበት ይሰማኝ። ከማን ጋር ነው ያልሽው ዛሬ? እቺ ወሬሽ አይደለም ስልክ ራስ በቃ ረጅም ይዘን ማለት አለ እኮ ልናወራ ያሰብነው ልንገናኝ እኮ ማለት ከ20 ደቂቃ በኋላ ልንገናኝ ወይ ደግሞ 5 ደቂቃ በኋላ
ታክሲ ውስጥ ነኝ ተባብለን ግን እናወራለን ማለት አንዳንድ ወሬዎች ሮስ ምን እንደሆኑ ሳስባቸው ግራ ነው የሚገባው። በቃ መጣሁ በቃ ደርሻለሁ እኮ ያው ታች እንገናኛለን። ታች እሷ ሁለተኛ ቢልዲንግ እኔ ሶስተኛ ላይ ነኝና ሌላው በጣም ሰው ማክበርን አለማምዳኛለች ማለት ይሄ ከጓደኞቻችሁ ጋራ በጣም ዴርቲ ማይንድ ሆናችሁ ታውቃላችሁ አይደለ? ወይ ደግሞ ስድብ በጣም ተሰዳድባችሁ ቀልዳችሁ ደስ ማይል ስድቦችን ራሱ ከሷ ጋር ሲሆን ነፃ ስለመሆን ነው የምንለው። ልክ ያልሆነ ማለት እዛ የለመደ አፋችን የሆነ ቦታ የሚሄዱ ይላልና ከሪች ጋር በፍጹም እንደዛ አይነት ነገር እንዳላረግ ስለምታረገኝ ስለማታረግ አሁን ለምሳሌ ምን አባሽ አንቺ ናሽ እንደዚህ ምናምን የሚሉ እንዲህ አይነት ጓደኝነት አለ በነገራችሁ ላይ አንቺ ምን አባሽ ነሽ ነው በቃ እንዳለ ስድብ ነው ማለት ለሚያይ ሰው ምንድነው እየተሰዳደቡ ነው ምናምን ነውና ፍቅራቸው ሁላ ነው መሰዳደብና እንዲህም አይነት ጓደኛ ኖሮኛ ቃል ይሄ በጣም አንቺ በእናትሽ እንትና በይ ምና እየተባባልን ጸብ መስሎ ግን ጸብ ያልሆነና ከራሄል ጋር ግን ስትሪክት ነው በጣምና ተሰዳድበን አናቅም። በቃ የሚያስገርመኝ እሱ ነውና እንድትፈቅድልኝ እፈልጋለሁ። ነፃነቴን ስጭ እንደ አንዳንድ ቀን ልሳደብ እና ማታቁኝ አንዱ ፓርቲ ከሰዎች ጋር እንደ ሰዎቹ መሆኑ ነገር አለና ከራሄል ጋር እንደ ራሄል ሆኜ ሳበቃ ሌላዋ ሴት ስትመጣ እሷ ራሱ መታ ደግሞ በድጋሚ ትላለች ምን እያረገች ነው ቅድም እንዲያ ነበረች እያለች የምታይበት ጊዜ አለና ከሰዎቹ ሐሳብ ጋር 50-50 መጣለው የኔንም ሐሳብ ምክንያቱም ምክርና ተግሳጽ አንዳንዴ ልክ አይደለም የሚሆነው ለሰነፍ አይጠቅመውም እንደው ማለት ያርቀዋል። እኔ የሆነን ሰው ሲመጣ በጣም ከጠንከር ካለው ነገር ከጀመርኩኝ እኛንን ምን ላላው ስለዚህ የምሰጠው አይነት እድል አለ የሆነ ቀለል ብዬ ቀለል መሰዳደብ ቀለል ማለት አይደለም እውነት ለመናገር ግን ከአንዳንድ ሰዎች ጋር ምን ሄድበት እሱ ለምዶ ይዞት የመጣው ካልቸር ያረጋው ባህሪው ምናምን የምንለው ነገር አለና እሱ ነገር በደንብ ነው ሼር ማረጋው ቶሎ ብዬ የኔን ነገሮች ማጋባት አልፈልግም ግን በሂደት ተጋብቶ አንዳንድ ነገሮችን አያለሁ እንዴቺማ የመረት ናት ኦፍ ኮርስ ምናምን የሚባሉ ነገሮች ይኖራሉ ግን እንደ ራሄል እኔ ጋር ደግሞ የምታስቀምጠው ለምሳሌ ራሄል ስታቀም በእርግጠኝነት ነጋዴ መሆኔን እንጂ አረብ ሀገር መሄዴን ማለት የመናገር ግዴታ አልነበረብኝም ግን ታሪኬን ሰዎች ልክ ሲያውቁኝ በጣም ሼር የማድረግ ፍላጎት አለኝ። ለምሳሌ ሰዎች ፓርትነር ሆነው ሲሰሩ እኔ ፌል እንዴት እንዳረገብኝ እነግራለሁ። እንዲህ የሚያረጋታል ያልገባችሁ እሺ በኔ ፕሮግራም ነው ይሄ ሁሉ ነገር እየሆነ ያለው ደነዘዘ እሺ አዎ ደነዘዘ እውነትሽ ነው ደንዝዝ ያለ እና በዚህ አጋጣሚ ጓደኞቼን አሁን ራሄል አጠገብ ያለች አጠገብ የሌሉትን ሁኔታዎች ያራራቁን በስደት ያገኟቸው እኔ የምኖርበት ቤት ውስጥ ሌላ ጓደኛ ነበረችኝ ሌላኛው ቤት ማለት ሀበሾች ተሰብስበን የምንኖርበትና እንድናወራ ተከልክለን ተደባብቀን የምንገናኝ ጓደኛ ነበረችኝ በቃ ግዴለ ቀድመሽ አንቺ ሂጂ ምናምን ማለት ከሷ ጋር ለምን ዋልሽ ስለምባል ተደብቄ ማገኛት እንደገና ደግሞ በጣም ሰሚት አደርጋለሁ ማለት ሰዎች የሆነ ነገር በኔ ላይ ወስነው ያውቃሉ ማለት ማልወደው ግን የሚደረግብኝ ኖር የማውቀው ነውና የሆኑ ሰዎችም አይሆንም ብለው ከዛ ግን በጣም ያንን ነገር ከመፈለግ የተነሳ ልክ እንዴት ነው አጥር ውስጥ ቦይፍሬንድሽ ድንጋይ ሲወረው ቀስ ብለሽ አንቺ ታውቂያለሽ ሌላ ጊዜ ታወሪያለሽ በ29 ዓመቷ የ10 ዓመት ሪሌሽንሺፕ አለኝ ብላ ስትል በፊት ማለት ነው መከሰስ አለባት ማለት እኔ ነኝ እሱ አገባሽ እኮ ተቀበላት አንዴ ነው የሚባልኝ ሀገር እሱ ነው ያከሰሰው ሰው ግን ስለ ስደት ስለ በቃ ታሪክ አይታረምም ብዬ ያመንኩት እነሱ ላይ ተለማምጄ ጨርሼ ነው ወደ እናንተ ጋር የመጣሁት ያ እውነት ማለት አወራለሁ በደንብ ነው ማወራ ከዛ ሲያንቺ ሳልልም አወራለሁ ይሰራል ብዬ ስለማስብ የሆነ ቀን ይጠቅማቸዋል ማለት ዛሬ እዛ ፓዝ ውስጥ ላይሆኑ ይችላሉ ግን ይጠቅማቸዋል ብዬ አወራለሁና በጣም ውስን ሰዎች አሉ በዙሪያዬ በጣም ውስን ናቸው ግን እንደ ብዙ ነው ማያቸው ምክንያቱም አልሰለቻችም ቶሎ ተሰለቻችተን የሆነ ሰዓት ጓደኛዋ ነበረች የሆነ ሰዓት ተወች የሆነ ሰዓት የሴት ጓደኛ ምናምን እንደምለው አይነት አይደለም ግን ከሁሉም ጋራ ሌላ ሰው ነኝ ማለት ያስመሰልኩ ሳይሆን ከራሄል ጋራ በጣም ቦንድ አለን ምን አይነት ቦንድ ነው ብለሽ የሆነ ሰው ብላ ብትጠይቀኝ ሲሪየስ የሆኑ ኢሹዎች እና ፊውቸር ማውራት እወዳለሁ እላለሁ ሁሌ
በጣም ፊውቸር አወራለሁ ከራሄል ጋር እላለሁ። የሆነች ጓደኛዬ ደግሞ ብትመጣ አሁን ላይ ሚስ እያደረገች ነው እየሰራችበት አይደለም የምለው ነገር ላይ ፎከስ አድርጌ ዛሬም በጣም እሰራለሁ፣ ዛሬም በጣም አወራለሁ። ዛሬ እንደዚህ ማለት ልታሳድሪው አይገባም። አንዳንድ ነገሮች አሳድረን ማናየው ነው። ዛሬ ነው መታረም ካለበት መታረም ያለበት ብዬ የምላቸው ጓደኞች አሉ። ግን በቃ ልላችሁ የምፈልገው ጓደኝነት በጣም ነው የሚያስፈልገው። ብዙ ነገራችን ይሰራል፣ ብዙ ነገራችን ይቀላል። ማልቀስ ራሱ ከሰው ጋር ይሻላል፣ መሳቅ ከሰው ጋር ደስ ይላል፣ መብላት ከሰው ጋር ደስ ይላል። እንደገና ደግሞ ያለንን ሼር ማድረግ አያልቅብንም። የእውነት ማለት ደግነት መፈለግ ብቻ ነው፣ አያልቅብንም። አሁን ራሄል ለሰዎች ምህረት ጥግ ድረስ የሆነ ነገር ታደርጋለች ስትል ማደርገው ራሴን ለማስደሰት ነው። በቃ ደስ ይለኛል። ከዛ በኋላ አንዳንዴ እንከለከላለን አድርገን ምላሹ ለኛ ክፉ ይሆናል ብለን ተጠንቅቀን ልባችን እንዳይሰበር ልባችን ዝቅ እንዳይል ብለን ከሆነ ነገር እንቆጠባለን። ላይክ ከዥዋዥዌ ልጅ እያለ እንደመቆጠብ ማለት ነው። በቃ የተጫወትን ምናልባት በወድቅ ፈራለሁ ብላ ሸርተት የሚፈሩ ልጆች አሉ፣ የማይሰጡ ለዛ ነገር በጣም ሰው ላይ ሳይሆን ደስ ይላቸዋል፣ ኤክሳይትመንታቸው ደስ ይላል፣ ግን አያረጉት። ጓደኝነት ላይም ራስን መስጠት በጣም ያስፈራናል። ከዛስ ብንሰበር፣ ከዚህ ዥዋዥዌ ከዚህ ሸርተቴ ብንወድቅ በመሀል ይመጣሉ እነዚህ ሀሳቦች አይምሮዬ ላይ ይቅር በሉ ሁሌ ነው የምትለኝ እሷና እህቷ የሆኑ ሰዎች አሉ እዚህ ውስጥ ይሉኛልና እነሱ ሰዎችማ በሰፊው ነው የምንነግራቸው። ምሳሌ ሰጡኝ። ግን እንደ መጀመሪያ ከጓደኛዬ ጋር እንደመምጣቴ በጣም የጨለመ ቪዲዮ ነው፣ ግን ምንም ቢሆን ይህን ቪዲዮ ለቀዋለሁ። ጓደኞቼን በጣም ነው የምወዳቸው። በጣም ሰፖርት አድርገውኛል አብረውኝ ስላሉ። አንዳንድ ጊዜ በጣም ብዙ ዊክነሶች አሉ። በጣም መዓት የእውነት ማለት ከቨር ተደርጎልኛል፣ ተሸፍኖልኛል። ራሄል የምታውቃቸውን የማላውቃቸው ብዙ ነገሮች አሉ። ሰዎች አሉ ስለተማሩ ስላልተማርኩ የናቁኝ ሰዎች አሉ። የእውነት ማለት ገና ዩኒቨርሲቲ ገብተው የሆነ ነገር ሳወራ የተቀለሽ ተብዬ አውቃለሁ። እና ያለ መከልከል ነው የምትሰማኝ። መማር በጣም እንደሚጠቅም እንደገና ሳልማር ብዙ አውቄያለሁ አልልም። ምክንያቱም ያወቅኩት እሷ 5 ዓመት ይዛ ከመጣችሁ ነገር ነው። የሆነች ሴት 4 ዓመት ይዛ ከመጣችሁ ነገር ነው። እጠይቃለሁ። በጣም ነው መጠየቅ የምወደው። ስለዚህ ያ ነገር ለእኔ ጀነራል ኖሌጅ ሆኖኛል። ኮንፊደንት እንደሆነ አድርጎኛል። የሆነ ነገር ለማወቅ በፈለግን ቁጥር ማወቅ እንደምንችል ገብቶኛል። ስለምትሰጠኝ ማለት የምር ጓደኝነትን ስለምትሰጠኝ ነው ጓደኛ የሆንኩ። እኛ ፈልገን ሰዎቹ ስላልፈለጉን ጓደኛ ያላደረጉን ብዙ ሰዎች አሉና የመረጥኳትን ሴት እሷ ስለመረጠች ጓደኛዬ ስለሆነች በጣም ፕራውድ ስለምትሆን። በነገራችሁ ላይ ሚዲያ ላይ ከመምጣቴ በፊት በእኔ ጉዳይ የምር ተላልፋ የምትሰጥ አውቃለሁ የምትል አንዳንድ ጊዜ ልክ ያልሆነ ቦታ ተገኝቼ አውቃለሁ። እሷ አይደለችም ብላ ያ ቦታ ላይ ሆኜ አውቃለሁና ልክ እንደ ታላቅ እህት ደግሞ የምር ታናሽ ሆና ተጠንቅቄ አውቃለሁ። አሳፈርኳት እንዴ? ሆነ የተገኘው ልክ ያልሆነ ቦታ ነው እንዴ? ደግሞ ልክ ሳይሆን ቀርቶ ጠዋት እሷን ማየት ከብዶኝ ያውቃል። የምር ማለት ሲሪየስ በልቼባት አውቃለሁ። ሳያት ባላየ አልፌ ሄዳለሁ ምናምን ኢግኖር አደርጋለሁ። ተጠያቂ ላለመሆን እሞክራለሁ ምናምን። ስለማቅ ነው፣ ስለምትነግረኝ አይደለም። ስለኔ ያላትን ነገር ፕራውድ የምትሆንበትን ስለምትነግረኝ አይደለም። ግን እዛ ቦታ ላይ አንገቷን አስደፋዋት፣ ኤቪደንስ ሰጠው፣ እንዲህ ቦታ ተያዘች ተባሉ። ልክ ያልሆነ ነፋለን አይደል? እንደ ጓደኛ ልክ የማንላቸው ነገሮች ማቃውን ልክ ያልሆነ ነገር አድርጌ አውቃለሁ። ለዛ ቦታ ሪች ይሄን ቦታ ደግሞ የለችም። ይሄ ደግሞ በሌሎች ሰዎች ይሞላሉ ብዬ የሄድኩበት ከዛ የተሰናከልኩበት የወደኩበት ፌል ያረኩበት እንደገና መጥቼ ደግሞ በኋላ ላይ የምር እንዲህ እኮ ደብቄሽ ነበር ያልኩበት ሳልከለከል ደግሞ በነፃነት የተናገርኩበት ከዛ ጀጅ ማታረግ ሴት ናት። እንደምታውቅ ከፊቷ በጣም ያስታውቃል። ግን ጓደኝነቱ የምታስቀጥልበት መንገድ ይገርመኛልና በጣም ነው የምወደው እናትነቷን። እግዚአብሔርን ማለት በቃ ልጄ ላይ የእውነት ትኩረት ማለት መቼ ነው የምሰራው እናትነት ላይ ትገርመኛለች። የምር ሚስትነት ላይ እኔ በቃ በህይወቴ ማግባት በጣም ትክክለኛ ነገር ነው እንድል ሚዲያ በጣም ብዙ ነገር አሳይቶን ያውቃል። እግዚአብሔርን ማለት ጥሩም የሆነ ፌክም የሆነ ምንም ብዙ ነገርና በጣም የቆየ ሪሌሽንሺፕ ወደ ትዳር ሳያድግ አይቻቃለሁ። አድጎም ደግሞ ግዴታ ስለሆነ ያደጋ ይቻቃል። ግዴታ ስለሆነ በቃ እድሜዋ ላይ ቀለድኩኝ ከዚህ ብተዋት ብሎ ያገቡም ሰዎችም አውቃለሁ። የእውነት በቃ ህይወት ወስዳኝ ብዙ ነገር አሳይታኛለችና ከእድሜዋ የበለጠ ሲሪየስ የሆነ የትዳር ህይወት አይባታለሁ።
የምትጠነቀቅበትን መንገድ ያለው እንደዚህ መሆን እችላለሁ ባገባ የምር እንዲህ ማድረግ እችላለሁ እንድል ማለት ይሄ ሰሚት ማድረግ መቀበል ባልን ጭራሽ እንደሚያሸልም የሆነ ነገር የሚሰጥ እንደሆነ ከዛ ደግሞ ምላሽ እሷ ጋር ያለው ባሏ ጋር ያለውን ነገር ያለው ምናምንና አንዳንዴ ውስጤ ምን ይጠነቀቃል መሰላችሁ ሚዲያ ላይ ከመጣ በኋላ የሆነ ጓደኝነት የሆነ ነገር ፌል አረገ ሲባል እንሰማለን አይደል እግዚአብሔር ይጠብቀን የእውነት ማለት የሆነ ቪዲዮ ሰዎች አውጥተው የሆነ ጊዜ እኮ እንዲህ ተባብለው ነበር ማይሉት ምክንያቱም ሰው ያላየ እግዚአብሔር ብቻ ያያየ በጨለማ ብዙ ነገር አውርተን አልፈናል ብዙ ነገሮች አውርተናልና ጓደኞቼ በዚህ አጋጣሚ የእውነት በጣም ነው የምወዳችሁ በጣም ነው የምወድሽ ስፔሻል ጓደኛዬ ነሽ እግዚአብሔርን ማለት ስለምትወጂኝ ዛሬም ላልቀስ አይደለም እውነት ስለምትወጂኝ በጣም ደፍሬ ነው ማወራው ጓደኞቼ ይወዱኛል ስል ደፍሬ ነው ማለት ልኩን ስለማይ ነውና ስለወደድሽኝ ነው የወደድኩሽ ትራማ ስላልፈጠረብኝ ትላንቴ ተጠንቀቂልኝ እኔ እኮ ሰው እንደበደለኝ ሰው ነኝ ብዬ አላቅም ግን በጣም ተጠንቅቀሽ ለዛ ነው ያልኩሽ ቅድም በወንዳችንን የሚያላላ ነገር ራሱ ተፈጥሮ አያውቅም እና በጣም ነው የምወድሽ በጣም ነው የምወዳችሁ በዙሪያ ያላችሁ ሰዎች እግዚአብሔር ሰዎች ሰጥቶኛል በሰው ባርኮኛል አላቅም እውነት የሆነ አመት ላይ ሰው አጥቼ ብዙ ነገር ሆኜ አውቃለሁ እንደገና ደግሞ አድማጭ አጥቼ አውቃለሁ ተከልክዬ አውቃለሁ መሰማትንና በቃ ስለምትሰሚኝ እውነት ስለምትሰሚኝ ከዛ ደግሞ ሐሳቤን እንዲህ እንደፈለኩ ተናግሬ ከዛ ደግሞ ፍሬ ስለሚያፈራ አንቺ ጋር የሆነ ነገር እኔ ብዬ እኮ ምናምን ብዬ ፕራውድ ስለመሆን እንደገና ደግሞ በቃ ምናፈራው እኮ በምንጥለው ዘር ልክ ነው በነገርሽ ላይ ጋንጃ ወንድሜ ሲነግረኝ ነበር እንዲህ ጥለሹ ስታልፊ ይበቅላል ማለት የሚጠቅም ስላልሆነ ነው የሚበቅለው በቃ እስቲያቱ ዘር ነው እንዲህ ጥለሹ የሚበቅለው የሆኑ ነገሮችን እንዲህ ጥሎ የሚያፈራ የለም ግን አንቺ ጋር መጥቶ ስለማይጣል ደግሞ አንዳንዴ ጓደኝነት የሚቀጥለው አሳልፈን ስለማንሰጥ ነው ሚቹዋል ጓደኛ ቢኖረን ሌላ ሰው ቢኖረን እኛ አሳልፈን ባልሰጠነው ልክ ባከበርነው ልክ ፋሚሊ የሚያከብረን ጓደኛ የሚያከብረንና የጓደኝነትን ልክ ስላየውበት በጣም ነው የምወዳችሁ በጣም ነው የምወድሽ በጣም ነው አላለቅስም ጭራሽ ነው አላለቅሰው በስመ አብ ምን አለፋሽ እና ጓደኝነት መተላለፍ ነው ማለት መቻቻል አይደለም በጣም የሆነ ሰው የሆነ ነገሩ ዊክነሱ ለምሳሌ ስናገር የሆነ ቦታ እኮ ወረኛ ለፍላፊ ናት ሊያስብል ይችላል ይሆናል አንቺ ፖይንቶቹን ፍሬ ስለምታፈሪ ወረኛ ሳሎን ተናጋሪ እንደሆን ማወራው ነገር ደግሞ እንዲሳቅልኝ ሳይሆን ቁም ነገር እንዲፈጥር ነገ ጧት ፍሬ አፍርቶ እንድናይ ስለምታረጊ በጣም ሳንጠጋገብ ነው የምናወራው በእርግጠኝነት አይተሽኝ መልሰሽ ኢንተርቪዎችን ቁጭ ብለሽ የምታይነሽ አይተሽኝ በአካል ያወራነው ደግመሽ የምትሰሚነሽና በጣም ነው የምወድሽ ትዳርሽን ልጅሽን እግዚአብሔር ይጠብቅልሽ እውነት በጣም በትልቁ ነው ላይሽ የምፈልገው ዛሬ በጣም የሆነች ነገር አስቀምጠን እግራችን ደንዝዞ ምናምን እንዲያልን ነው እየሰራን ያለነውና አይዊሽ የሆነ አመት ላይ ይሄን ቪዲዮ ወደኋላ እየመለስን ቀሪ መንበር ያረግን ምንስቅበት እንደገና ብዙዎቻችን ታውቃላችሁ ከስደት ስንመጣ ሰዎች አይቀበሉም ተማርን የሚሉ ሰዎች መማራቸውን የሚያሳዩን ባልተማረው ልክ ነው ማለት ራሳቸውን ኮምፔር የሚያደርጉት ባሳዩት ፍሬ አይደለም እንደዛ ስላልሆነ ጓደኝነታችን በጣም ነው ደስ የሚለኝ ስንት ሰዓት እንዳወራው አላውቅም እግዚአብሔር ያክብርልኝ በጣም ነው የምወዳችሁ መጨረሻ ጊዜ በቃ የምትዩ ነገር ካለ ብለሽ እንዘጋለን እኔ በጣም በቃ ደስ ብሎኛል የምር ማንኛችንም አብረን ማለት ካለፈ በኋላ አጠገባችን ያለው ሰው ቫልዩ እንዳይገባ እንላለው ማለት ወይ ያኔ እኮ ብለን እንዳንጸጸት አሁን ባለንበት ሁኔታ አጠገባችን ያለው ሰው በጣም ኢምፖርታንት እንደሆነ ማወቅ አለብን መውደዳችንን ፍቅራችንን የምር መግለጥ አለብን ብዬ ነው ማምነው እና ሜርሲ እንዳለችው በጣም በጣም ማለት በጣም ነው የምወዳት በጣም ሪስፔክት አለኝ በጣም እንዳልኳችሁ እኔ አሁን ያለችኝ ነገር በጣም ግራ ገብቶኝ እኔ ሁሌም በቃ ሰፖርት እንደምታረገኝ ስለኔ በጣም እንደምትተጋ የኔ ነገር ጉዳዩዋ በቃ ማለት የትኛውንም ኤክስትሪም እንዳልኳችሁ ነው
ሄዳ ምንም አድርጋ ማለት ሳክሪፋይ እንደከፈለችልኝ ጓደኛዬ ነው ማየት እና በጣም ነው የምወዳት የምር በጣም ልጇን ቤተሰቧን አክሰፕት ማለት በቃ አንዳንዴ ጓደኝነት ባይዘዌ ወደ ፋሚሊም ይሄዳል። አንድ ሰው ብቻ በቃ ጓደኛዬ ናት ብላችሁ ብቻ አትቀበሉ። እናታችሁ ትሆናለች ማለት በቃ ወንድም ብላችሁ ትጠራላችሁ። ልጇን ልጄ እንደማለት ላይክ እንደዚህ አይነት ሪሌሽንሽፕ ነው ያለን እና እግዚአብሔር ሁላችንን የሚጠብቅ ቤተሰቦቿን ይጠብቅ እና ጓደኛዬ በጣም ነው የምወድሽ። ሁሌም እንደምልሽ አምላኪ የምር በቃ ስላለሽ በህይወቴ ውስጥ በጣም ደስተኛ ነኝ፣ እድለኛ ነኝ። እግዚአብሔር ይጠብቅሽ። ገና ደግሞ በጣም ብዙ ነው የሚታየኝ ነገር የሷ ነገር እና ፊቸር ቁጭ ብለን ስናወራ በጣም ረጅም በቃ እንትን አደርጋለሁ አስባለሁ ምናምን